መርካቶ ሄጄ ገጠመኝን ልንገራችሁ። የቆየ ነው ስራ ለጀመርኩኝ ሰሞን ነውና እኔ አሁንም ድረስ መርካቶ ሚል ጥሪ ሲገባልኝ አለማንሳት አይደለም እንዲህ ቶሎ ነው በቃ ስኪፕ ብሎ ማሳለፈው ራሱ በቃ አልፈልግም መርካቶ መሄድና ለምን መሰላችሁ መርካቶ የማልሄደው እንደጀመርኩኝ ሰሞን ዝናብ ክረምት ነገር ነው ስራ ሲጀምር ክረምት ነገር ነበርና መርካቶ ሚል ስራ ላለመስራት ጥረት አደርጋለሁ ግን ሰዎች በግድ ገፋፍታ ያስገቡኛል ተክለ ሃይማኖትን ብለው ያዙና ወደ መርካቶ ውስጥ ያስገቡኛልና እኔ ደግሞ መርካቶን እንኳን ድሮ አሁንም በስራት አላውቀውም በቃ ወተግባ ሲባል መከራዬን ነው በለው በዚህ ማይነስ በዛ ምናምን በቃ አትጡ በዚህ አትጉ የሚባል ነገር አለውና አልወደውም በቃ ነዳጅ ማባከን ነው እዛ ገብቼ ማአት ሰዓት ነው የምቆየው ከዛ እዛ ገባሁኝ አወረድኩኝ በሰላም ማውረዱን አወረድኩኝ አልተቸገርኩኝም ለማውረድ ችግር የለውም ታውቀው ነበር ልጅቷን በዚህ ብላ ወረደች እዛ ጋር ከዛ ስራ መጣልኝ ስራው ሳይው ለቡ ይላል ሰፈሬ ነው እኔ ደግሞ እና በቃ ሰፈር ደግሞ ስራ እንደጀመራችሁ ማለት በቃ ሰፈራችሁ ጠራ ማለት ትልቅ ደስታ ነው በቃ ደይ ሰፈሪ ከሆነማ እሄዳለሁኝ ብዬ አነሳሁት በቃ በድፍረት የትም ይሁን በምንም አድርጌ ምንም እወጣለሁ ከዛ ልጅቷ እንደድንገት እዛው አካባቢ ናት መጣችና ገባች ከዛ አሁን ምንድነው ችግሩ መውጣቱ ነው ችግሩ እሷም እኔ በግልጽ ነበር የምናገረው ጀማሪ ያለው እኔ አላውቅም ቦታውን አላውቀውም ካወቅሽው አንቺ የነገርሽኝ እንወጣለን አልኳት አይ እኔም አላውቅም አለች ተፋጠጠናታ ማን አውቆት ማን ይውጣ ዝናብ ይዘንባል የኋላው መስታወት ዝናብ ሲዘንብበት ደግሞ ይጨልማል እንትን ይላል በቃ ጉም ነገር ይዛልና ለመታየት ይከብዳል ስፖኪዮም ያስቸግራል ዝናብ ላይ በዛ ላይ አዲስ ሹፌር ነኝ ከዛ ለመውጣት ብዬ ማላውቀው መንገድ በዚህ በዛ ብዬ ሄዳለሁ ኤፍኤስአሮች የተደረደሩበት ቦታ ጋር ደረስኩ ጥቅጥቅ አድርገው ተቆመዋል ከዛ ወደ ኋላ ሄጄ ነው መውጣት ያለብኝ ለመውጣት ስፈልግ ማለት ነው እንዴት ልውጣው አይታየኝም በዛ ፍራሽ የያዙ ልጆች በዚህ ይመጣሉ በዛ ይመጣሉ በቃ መከራዬን በለው ነው በቃ እምላችሁ ያኔ ተጨነቅኩኝ ሰው በዝናብ ያልበዋል ዝናብ መስኮቱ ስለሚዘጋ ይሞቃል እኔ በዝናብ ያልበኛል በነገራችን ላይ መስኮቱ ተዘግቷል ጨንቆኛል ምናል ላቤ ጠባለ ነው የምላችሁ በቃ ጀርባዬ በቃ መከራዬን ተጨናንቄ እንደምን ብዬ ወጥቼ ዞር ብዬ ሲሄድ መጀመሪያ የደረስኩበት ቦታ ጋር ደርሳለሁ ከዛ ደግሞ ዞር ስል በዚህ ጋር ማይነስ በዚህ ጋር መውጣት አይቻልም ይለኛል እንዴት ልውጣ በቃ መርካቶን ስንት ሰዓት እንደፈጀው በቃ በመከራ በዚህ በዛ ዞሬ እንደምንም በተክለ ሃይማኖት ጋር ወጣሁኝ ከዛ በኋላ ያለውን እንደምንም ብዬ በቃ ደረሱኝ ወደ ሰፈር እላችኋለሁ ግን እኔ መርካቶን አሁንም ድረስ እንትን የሚለኝ አንዴ ከገባሁኝ በቃ መውጣቱ መከራ ነው ጭንቅንቁ ምኑ አሁን እንደውም ተረጋግቷል መሰለኝ አላውቅም ድሮ ግን በተለይ ክረምት ላይ እኔ መከራዬን ነው ያየሁት ነው የምላችሁ መከራዬና ለዚህ ነው እኔ መርካቶ መሄድ ደስ አይለኝም በቃ ኮምፎርት አይሰጠኝም ዝም ብዬ ክፍት መንገድ ብቻ ነዳነዳ አድርጌ እንትን ብል ይሻላልና በዛ ላይም ደግሞ ቆሞ ስራ መጠበቅም አይቻልም ልክ እዛ ስቴዲዮን ቦታ ልክ ጥግስት ይዞና ተነስ ትራፊክ መጣ እንደዚህ ሆነ ምናምንና ይሄ ሁሉ ስትራግል ስላለ መርካቶኔ በእግሬ ሲሄድ ነው ፈታ ብዬ የምመጣው በቃ ቃለ መግዛትም ከሆነ መኪና የሆነች ቦታ ቆሜ ከዛ በእግሬ ገብቼ እንደ ልቤ ዞሬ በስወጣ ነው ደስ የሚለኝ እንጂ ለስራ መርካቶ አልችለውም ብዙ አሽከርካሪ ወደዋል እኔ ግን መርካቶ ለስራ አትሆነኝ እና የመርካቶ ታሪክ ይሄን ይመስላል ለማለት ነው አዲስ ልጆች ካላችሁ መቼስ ታውቁታላችሁ ወይም እየሆናችሁ ያላችሁና ሂዱበት መርካቶ ሂዱ ስትራግሉ ማይቱ ጥሩ ነው ግን ለኔ አልሆነኝም ለማለት ነው አመሰግናለሁ ለማታውቁኝ አላዛር እባላለሁ በኢትዮጵያ ብቸኛው የምሽት ታክሲ ዘና ፈጣሪ ከለቡ መልካም ምሽት ይሁንላችሁ መልካም ስራ እየሰራን ነው